ሰላም እንዴት ናችሁ ተማሪዎቻችን አላችሁልን እንዴት ናችሁ? እኛ ደህና ነን። ከዚህ ባለ ፈጣሪ እንዴት ናችሁልን? ሁሉ መልካም ነው፣ ሁሉ አሸናኝ ነው እንላችኋለን። ይህ ኤክስፖል አካዳሚ ነው። ኤክስፖል አካዳሚ የአማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎች መሰረታዊ ትምህርቶችን በዩቲዩብ እና በኦንላይን እያስተማርን እንገኛለን። እርስዎ መማር ከፈለጉ ወይም ደግሞ መማር በውስጥ መስመር ከፈለጉ ከሆነ በ0930 24 51 41 በዋትስአፕ በኢሞ ወይ ደግሞ በቴሌግራም ልታናግሩን ትችላላችሁ። ሃይ በሉን ወይም ደግሞ ቀጥታ መደወል ትችላላችሁ። 24 ሰዓት የለንም፣ 24 ሰዓት እያስተማርን እንገኛለን። እንሆ አማርኛ መጽሐፍ ማንበብ የሚያቅታችሁ ከሆነ መጽሐፍ እየቻላችሁ ማንበብ የሚያቅታችሁ ከሆነ ወይም ደግሞ ያነበባችሁ መጽሐፍ የማትችሉ ከሆነ እንዲሁም አገጣጥማችሁ ማንበብ የማትችሉ ከሆነ ቋንቋችሁን ይበልጥ ለማጠናከር ይረዳችሁ ዘንድ የአንድ የሁለት ወር ኮርሶችን አዘጋጅተናል። እናንተም ከወዲሁ በቅናሽ መመዝገብ ትችላላችሁ ማለት ነው። ክረምቱን እውቀት ሸምታችሁ ብትከርሙ ደስ ይለናል ማለት ነው። የትኛውም ዓለም ናችሁ መማር ከፈለጋችሁ ከታች ባስቀመጥንላችሁ ስልክ ቁጥር በቪዲዮ 24 እንደ ድሮ ቦታችሁን ይዛችሁ 12 ደብተር ተሸክማችሁ 12 5 ኪሎ ሜትር 6 ኪሎ ሜትር ወይም ደግሞ ወንዝ አቋርጣችሁ የምትማሩበት ጊዜ አብቅቷል። አሁን ሌላ ታሪክ ውስጥ ነው። ቴክኖሎጂ ዘምኗል። ዓለም አንድ ቤተሰብ አንድ ጎረቤት ሆናለች። አንድ ሰው እዚህ ተቀምጦ አሜሪካ ምን እየሆነ እንደሆነ የትኛውም የዓለም ክፍል ምን እየሆነ እንደሆነ ማየት መከታተል ይችላል ማለት ነው። እናንተ ቤታችሁ ቁጭ ብላችሁ ልክ እንደዚህ ሁሉ ትምህርታችሁን መማር ትችላላችሁ ማለት ነው። በኦንላይን ጊዜውን ቴክኖሎጂን እና ይህንን እንደ ፕሮጀክት ተጠቅማችሁ መማር ማንበብ መጻፍ መናገር ትችላላችሁ። አንድ ሰው በዕለት ሕይወት ውስጥ ደስታ እንዲያገኝ የግዴታ አሁን ላይ ለመኖር ወሳኝ የሆነውን ቋንቋችሁን ማወቅ ይጠበቅባችኋል። በአንድ ሀገር ውስጥ አንድ ሀገር አደገች ለመባል ትምህርት ያስፈልጋል። ትምህርት ደግሞ ሁሉንም ዜጎች ካገኙ ሀገሪቱ ትረጋጋለች። እንዲሁም ደግሞ ወጣችሁ የትኛውም ቦታ ሄዱ ስልክን ግዙ ሁሉም ነገር በስልካችሁ ነው እና የሚገቡት ቴክስቶች የሚደርሷችሁ ነገሮችን በስልካችሁ ማንበብ ትንሽ ግራ ሊገባችሁ ይችላል ማለት ነው። ይህንን ሁሉ ለመቅረፍ ማለት ነው። ይህ ሁሉ ችግር ለመቅረፍ ከእኛ ጋር መፍትሄው አለ ማለት ነው። በ0930 24 51 41 ደውሉልን። የትኛውም ቦታ ሆናችሁ የትኛውም እድሜ ክልል ሁኑ ብቻ እናንተ ለማወቅና ለማወቅ ልጆች ብቻ ይኑራችሁ እንላችኋለን። ምንም አይነት ፍራቻ እንዳይኖርባችሁ። የሰው ልጅ ሁልጊዜም የሚኖረው ለመማር ነው። የሰው ልጅ እድሜው ለትምህርት አቁሟል የሚባልበት ጊዜ የለም። የሰው ልጅ 90 ዓመት ትምህርት መማር ይችላል። ምክንያቱም ፈጣሪ የሚሰጠው ጸጋ ይኖራል። በዛ አውቆ መርምሮ ተደስቶ ይኖራል ማለት ነው። ስለዚህ እኛ እዚህ ምድር ላይ ዓላማችን ምንድን ነው? መማር ነው። ሌላ ምንም ዓላማ የለንም። እዚህ ምድር ላይ መማር ነው። ጸጋ ፈጣሪ ማመስገን ነው። ተምረን ህይወትን አይተን ማለፍ ነው ማለት ነው። ስለዚህ ይህችን አጭር ጊዜ ደግሞ ግዴታ ሀገራችን የምትፈልገውን ቤተሰቦች ሁሉም ነገር ጓደኞቻችን የሚፈልጉትን ነገር ማሟላት አለብን ማለት ነው። የራሳችንን ህይወት የተሻለ መንገዳችንን እናንተን የምትሉበት ቦታ ሁሉ እንድትከበሩ ሳለ ጊዜና እረፍት እንዲሰጣችሁ እንዳትሳቀቁ ግዴታ ማንበብ መጻፍ ወሳኝ ነው። በዚህ ሰዓት ቢያንስ ማለት ነው። ሌላው ትምህርት ምናምን እሱን አልመክራችሁም። ግን አንድ ሰው በቃ የተሻለ ሰው ስለሆነ ቢያንስ የሚኖርበትን አካባቢ ቋንቋ
ሶ ደውሉና መማር ትችላላችሁ ማለት ነው። ወደ ዛሬው ቪዲዮ ከመሄዴ በፊት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ። ዛሬ ያመጣሁላችሁ ንባብ እንግዲህ አማርኛ ጥልቅ እውቀት ናቸው ማለት ጥልቅ ፍልስፍናም ሊሆን ይችላል። ላዩ እንዲሁ ቢመስልም ውስጣዊ ሀሳባቸው ግን በጣም ዲፕ ናቸው፣ በጣም ጥልቅ ነው ማለት ነው። ሶ ዩ ሃቭ ቱ አንደርስታንድ አስ ማች አስ ፖሲብል ማለት ነው። በቻላችሁት አቅም ብትረዱት ኦኬ ደስ ይለኛል። ግን ካልተረዳችሁት ደግሞ እንዲሁ ዝም ብላችሁ ማንበብ እና ማመን ትችላላችሁ ማለት ነው። አመሰግናለሁ። ወደ ቪዲዮ ልሂድላችሁ። ሶ የመጀመሪያው አረፍተ ነገር ምንድነው የሚለው? እቺ መናት፣ እቺ ልናት፣ እቺ ካናት። ኦኬ እቺ ደግሞ ምናት፣ እቺ ነናት፣ እቺ ትናት። ሶ መልካምነት ነው የሚለው። ኦኬ መልካምነት ነው የሚለው። መልካምነት ከዛ ይቺ የናት፣ ይቺ ሰናት፣ ይቺ ላናት፣ ይቺ ምናት የሰላም ነው የሚለው። የሰላም ኦኬ መልካምነት የሰላም ኦኬ የሰላም። እቺ ደግሞ ትናት፣ እቺ ል ከዛች ደግሞ ቅናት። እችንም ታውቋታላችሁ። በትልቁ ነው ዛሬ ጻፍኩት። ሰው መልካምነት የሰላም ነው የሚለው። ኦኬ የሰላም ነው የሚለው። መልካምነት ኦኬ መልካምነት መልካምነት እቺ የናት፣ እቺ ሰናት፣ እቺ ላናት፣ እቺ ምናት የሰላም የሰላም ከዛች ትናት፣ እቺ ልናት፣ እቺ ቅናት ትልቅ ትልቅ እቺ መናት፣ እቺ ንናት፣ እቺ ገናት፣ እቺ ደግሞ ድናት መንገድ 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 ነው ነው። ኦኬ ሶ ምን ይላል? መልካምነት የሰላም ትልቅ መንገድ 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 ይላል። ከዛ ነው ነው። ሶ ሙሉ ሲነበብ መልካምነት መልካምነት የሰላም የሰላም ትልቅ መንገድ ነው ይላል። በትክክል ሰው መልካምነት ለበጎ ነው። መልካምነት ለራስ ነው ይባላል። ሶ አንድ ሰው መልካም ከሆነ የህሊና እረፍት፣ የህሊና ሰላም፣ መልካም እንቅልፍ ያገኛል ማለት ነው። በቃ ህይወት ደስ ይለዋል፣ መኖር ያጓጓዋል። ሰዎችን ማገዝ፣ የሰዎችን ችግር መረዳት፣ የሰዎችን ሀዘን መጋራት በቃ የሰው ልጅ የመጀመሪያው እና ዋነኛው የመኖር ትርጉም ነው ብዬ ነው የማስበው። ሶ ምንድነው የሚለው? መልካምነት መልካምነት የሰላም የሰላም ትልቅ ትልቅ መንገድ መንገድ ነው ነው የሚላችሁ። ቀጣይ እቺ ፍ ናት፣ እቺ ደግሞ ቅ ናት፣ እቺ ደግሞ ር ናት። ሶ ምንድነው? ፍቅር ነው የሚለው። ፍቅር ኦኬ ፍቅር እቺ ማ ናት፣ እቺ ለ ናት፣ እቺ ት ናት ማለት ኦኬ ማለት ፍቅር ማለት ኦኬ ፍቅር ማለት ሰውን 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 መቀበል መቀበል ነው። ኦኬ ነው። ሶ ምንድነው? ፍቅር ማለት ሰውን ሰውን መቀበል ነው። ፍቅር ማለት ሰውን መቀበል ነው። ኦኬ ሶ ፍቅር ማለት ሰውን መቀበል ነው። ፍቅር ማለት ሰውን ሰውን መቀበል ነው ነው የሚላችሁ። ኦፍ ኮርስ ምንድነው? ፍቅር ማለት ሰውን ምንም ምንም ምክንያት ሳትደረድሩ ዋትኤቨር ኢት ኢዝ መቀበል ማለት ነው። ከነምኑ ማለት ነው። ከነምኑ ሰው ፍቅር ማለት ማለት ቺ ማ ከዛች ለናት ቺ ትናት ቺ ትናት ሶ ማለት ነው የሚለው። ከዛ ሰ ቺው ናት ቺ ንናት ሰውን ሰውን መቀ ቺ ቀናት ቺ በናት ቺ ልናት መቀበል
ነው ኦፍ ኮርስ። ሰውን ፍቅር ማለት ሰውን መቀበል ነው ስትሉ ምንም ከልባችሁ ከአእምሯችሁ ምንም ነገር ሳይሆን አንድን ሰው ከነ ምናምኑ መቀበል ማለት ነው። ኦኬ ቀጣይ እቺ መ ናት፣ እቺ ን ናት፣ እቺ ግ ናት፣ እቺ ስ ናት፣ እቺ ደግሞ ት ናት። ሲነበብ ምን ይላል? መንግስት። ኦኬ መንግስት ነው የሚለው መንግስት። ኦኬ መንግስት። ይህ ከዛች መናት ከዛች ጣናት ከዛች ልናት ይመጣል መንግስት ይመጣል። ከዛች ይሄ ናት ችዳናት ችልናት ይሄዳል ነው የሚለው ይሄዳል። አያችሁ መንግስት ይመጣል ይሄዳል። ኦኬ መንግስት ይመጣል ይሄዳል። ከዛች ሃናት ችገናት ችርናት ሀገር ይኖራል ኦፍ ኮርስ መንግስት ይመጣል ይሄዳል ሀገር ይኖራል ዛሴት መንግስት ልክ እንደ ሰው ነው። ይመጣል ያረጃል ይቀየራል በጦርነት በምንም በራሱ ፍቃድም ይመጣል ይሄዳል። ላይክ እንደ ትውልድ ማለት ነው። ትውልድ ይመጣል ይሄዳል። ትውልድ ያልፋል ትውልድ ይመጣል ትውልድ ያልፋል ትውልድ ይመጣል። ዘን የመጨረሻው ጊዜ ግን ሁሉም ያበቃል ማለት ነው። መንግስት ይመጣል ይሄዳል ሀገር ይኖራል። ቀጣይ እቺ ሰ ናት፣ እቺ ላ ናት፣ እቺ ም ናት። ሰላም ች ጦ ናት፣ እቺ ር ናት፣ እቺ ነ ናት፣ እቺ ት ናት። ከጦርነት ሰላም ከጦርነት ከዘች ይ ናት፣ ች በ ናት፣ ች ል ናት፣ ች ጥ ናት። ይበልጥ ች ዋ ናት፣ ች ጋ ናት፣ ዋጋ ያ ናት፣ ች ስ ናት፣ ች ከ ናት፣ እች ደግሞ ፍ ናት፣ እች ላ ናት፣ ች ል ናት። ያስከፍላል ነው የሚለው ያስከፍላል። በአንድ ላይ ሰላም ከጦርነት ይበልጥ ዋጋ ያስከፍላል። አሁን ይሄን ነገር ከላይ ስታዩት ምንድነው የሚል ይሄ ልጅ የሚለው ስላላችሁ ማለት ግራ ሊገባችሁ ይችላል። ግን ውስጥ ላይ ስትመረምሩት እውነት ነው። ሰላም ከጦርነት ይበልጥ ዋጋ ያስከፍላል። ላይ ውሸት ቢመስልም በጣም እውነት የሆነ አረፍተ ነገር ነው። መማር መመራመር ማሰላሰል ይጠይቃል። ለማወቅ ሰላም ከጦርነት ይበልጥ ዋጋ ያስከፍላል ይላል። ካልገባችሁ ጠይቁ። ቀጣይ ች እ ናት፣ ች ው ናት፣ ች ነ ናት፣ ች ት ናት። እውነት ነው የሚለው እውነት ከዛች ሁ ናት፣ ች ል ናት፣ ች ጊ ናት፣ ች ዜ ናት። ሁልጊዜ ኦኬ እውነት ሁልጊዜ እች ታ ናት፣ ች ዋ ናት፣ ች ቂ ናት። ታዋቂ ኦኬ ታዋቂ ች አ ናት፣ ች ይ ናት፣ ች ደ ናት፣ ች ለ ናት፣ ች ቺ ናት፣ ች ም ናት። አይደለችም የሚለው ኦኬ አይደለችም። እውነት ሁልጊዜ ታዋቂ አይደለችም። በትክክል እውነት ሁልጊዜ ታዋቂ አይደለችም። እውነት ያው እውነት ምን ትላለች ነው? ትጠፋም ትመነምናለች እንጂ አትጠፋም። ግን እውነት ሁልጊዜም አትታወቅም፣ ድብቅ ናት። እውነት ሁልጊዜም ድብቅ ናት። እውነት ሁልጊዜ ነው የሚላችሁ። አያችሁ አሁን በጣም ጥልቅ ነገር ነው። እውነት ሁልጊዜ እቺ ሁ ናት፣ ሁ የሀ ሁለተኛ ዘር፣ እቺ ደግሞ ል ናት፣ የለ ስድስተኛ ዘር ለሉ ሊል ማለት ነው። እቺ ጊ ናት፣ እቺ ዜ ናት፣ የዘ አምስተኛ ዘር ማለት ነው። ሁልጊዜ ነው የሚለው እውነት ሁልጊዜ ኦኬ ሁልጊዜ
ታ እቺ ዋናት እቺ ቂ ናት። ኦኬ ታዋቂ 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 ኦኬ ታዋቂ እውነት 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 ሁል ጊዜ ሁል ጊዜ ኦኬ ሁል ጊዜ ታዋቂ 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 አይደለችም አይደለችም በትክክል እውነት ሁልጊዜ ታዋቂ አይደለችም ነው የሚለው። ቀጣይ እቺ ት ናት። እቺ በቢጫ የተጻፈውን ነው የማነበው አሁን። እቺ ት ናት። እቺ ደግሞ ል ናት። እቺ ቁ ናት። ትልቁ ነው የሚለው። ኦኬ እቺ ት ናት። እቺ ል ናት። እቺ ቁ ናት። ሶ ትልቁ 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 እቺ ደግሞ ጣ ናት። እቺ ላ ናት። እቺ ት ናት። ጠላት ጠላት ኦኬ ጠላት ትልቁ 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 እቺ ጠ ናት። እቺ ላ ናት። እቺ ት ናት። ጠላት ጠላት እቺ የ ናት። እቺ ሰ ናት። እቺ ው ናት። የሰው የሰው ኦኬ ትልቁ ትልቁ ጠላት ጠላት ትልቁ ትልቁ ጠላት ጠላት የሰው የሰው አእምሮ 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 ነው የሚላችሁ። እቺ አ ናት። ኦኬ እቺ አ ናት። እቺ ደግሞ እ ናት። እቺ ም ናት። እቺ ሮ ናት። ሶ አእምሮ ነው የሚለው። ሶ ትልቁ 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 ጠላት ጠላት የሰው 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 አእምሮ 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 እቺ ነ ናት። እቺ ው ናት። ነው ነው ሶ ትልቁ ጠላት የሰው ኦኬ የሰው የሰው አእምሮ 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 ነው ነው ኦኬ ትልቁ ጠላት የሰው አእምሮ አእምሮ ነው። ትልቁ ጠላት የሰው አእምሮ ነው ነው የሚላችሁ ነው። አያችሁ ትልቁ ትልቁ ጠላታችሁ ሌላ ሰው ውጭ አይደለም አይምሯችሁ ነው። አይምሯችሁ መጥፎ ነገር ያስባል። አይምሯችሁ ጥሩ ነገሩን ያጠፋባችኋል። አይምሯችሁ እንደዚህ ልሆን ነው ምናምን ልሆን ነው በቃ የምታስቡት መጥፎ ነገር ሁሉ አእምሯችሁ የፈጠረው ቅዠት ነው እንጂ እውነተኛው ዓለም ላይ የለም። ለምሳሌ የሆነ ሰው ስትጠረጥሩ ያ እውነት ላይሆን ይችላል። አይምሯችሁ ግን እንትን ያደርጋችኋል ማለት ነው። ሰላም እንድታገኙ አያደርጋችሁም። አይምሯችሁን መቆጣጠር የምታስቡትን የምታልሙትን መቆጣጠር ሀሳባችሁን ቢያንስ ባትቆጣጠሩትም ሁሌም መልካም ነገር ለማሰብ መሞከር ስሜታችሁን መቆጣጠር በጣም ትልቅ የጀግና ሰው የትልቅ ሰው መገለጫ ነው ማለት ነው። የብልህ ሰው መገለጫ ነው። ስለዚህ አይምሯችሁን ተቆጣጠሩ። ኢሞሽናችሁን ወይም ደግሞ ስሜታችሁን ተቆጣጠሩ። ኮንትሮል ዩር ኢሞሽን ዩር አንገር ዩር ፊሊንግ ኦል ዩር ማይንድ ኮንትሮል ዩር ማይንድ ሶ ኮንትሮሊንግ ዩር ማይንድ ኢዝ አ ኪ ፎር ዩር ላይፍ ራይት። በጣም ቀላል ነገር አይደለም። አይምሯችሁን መቆጣጠር ታትሴ ዋናው በቃ ዋናው እውነታው ያለ አይምሯችሁ ውስጥ ነው። ስለዚህ ሁልጊዜም ጥሩ ነገር አስቡ። መልካም ነገር ይገጥማችኋል ማለት ነው። የምታስቡት ነገር ነው የሚደርስላችሁ። ሶ ትልቁ ጠላት የሰው አእምሮ ነው ነው የሚላችሁ። ቀጣይ ብ እቺ ቸ ናት። ቺ ናት። ቺ ናት። ቺ ት ናት። ብቸኝነት ኦኬ ብቸኝነት ከክፉ ሰው
ከክ ችከናት ችክናት ችፉናት ሶ ሲነበብ ከክፉ ከክፉ ኦኬ። እቺ ብናት ችቻይናት ችኝናት ችነናት ችትናት ብቸኝነት ችከናት ችክናት ችፉናት ከክፉ ከክፉ ችሳናት ችውናት ሰው ሰው ጋ ከዛች ርናት እቺኛዋ እቺ ወደ ግራ እቺ ወደ ቀኝ ጋር ከመኖር ከመኖር ይሻላል ነው የሚላቸው። እቺ ይናት ሻናት ችላናት ጅልናት ይሻላል። ሶ ብቸኝነት ከክፉ ሰው ጋር ከመኖር ይሻላል ይላችኋል። ብቸኝነት ከክፉ ሰው ጋር ከመኖር ይሻላል። ብቸኝነት ከክፉ ሰው ጋር ከመኖር ይሻላል። አንዴ ሙሉ ልድገምላችሁ። መልካምነት የሰላም ትልቅ መንገድ ነው። ፍቅር ማለት ሰውን መቀበል ነው። መንግስት ይመጣል ይሄዳል ሀገር ይኖራል። ሰላም ከጦርነት ይበልጥ ዋጋ ያስከፍላል። እውነት ሁልጊዜ ታዋቂ አይደለችም። ትልቁ ጠላት የሰው አእምሮ ነው። ብቸኝነት ከክፉ ሰው ጋር ከመኖር ይሻላል ይላል። ይህንን ይመስላል የዛሬው ቪዲዮ። እስከመጨረሻው ካያችሁት በጣም ደስ ይላችኋል ብዬ አስባለሁ። መማር ትችላላችሁ እና ክፍት ነው። ደስ ብሎን እናስተምራለን። ሰላሳ